ምን ለመስራት አስበህ ነው? የሆነች ንግድ ነገር ልጀምራስ። ንግድ? ግብሩን ትችላለህ? በዛ ላይ ዕቃ የሚያቀብል ሁለኛ ሰው ያስፈልጋል። በዛ ላይ ዕቃውን ለመሸጥ ተፍተፍ ማለት አለብህ፣ ቀልጣፋ መሆን አለብህ። በዛ ላይ ንግድ ፍቃድ ለማውጣት ክፍለ ከተማ ያለ ጣጣ። ኧረ ሌላ ነገር ስራ በእናትህ። ንግድ ይላል። እውነትህን እኮ ነው። ለምን ታክሲ ታዲያ ገዝቼ አልሰራም? ታክሲ ምን ሆነሃል አንተ? ከሹፌር ጋር የቀን ገቢ አምጣ አታምጣ ከረዳ ጭቅጭቅ፣ መኪና ጋራዥ መካኒክ ፍለጋ ምናምን እንደራጣጣለው እሱ። ኧረ ተው እሱ እንዴ! እውነትህን መጠጥ ቤት እንዴ? አንተ ሰውዬ ያማሃል እንዴ? ቆይ ከሰካራ ጋር ተደባሪ መጣል ትፈልጋለህ እንዴ? ምን ሆነ ነው? ስማ፣ እዛ መጠጥ ቤት ውስጥ እኮ ተጣልተው ቢፈነካከቱ ቤቷን በአንድ ቀን ነው አመድ የሚያደርጓት እንዴ? መጠጥ ቤት በል ዝም ብዬ ቁጭ ልበልና ገንዘቤም እረፍ ይበል። በዚህ ድሬ ቁጭ ተነስ ማለት ለስራ እንዴ? ቁጭ ይላል እንዴ? ታዲያ ምንድን ነው የምትለው? በቃ አስብ፣ ስራ አስብ እንዴ? ቁጭ ትላለህ እንዴ? ስንት ቁጭ አልኩኝ ይላል። በዕለት ተዕለት ህይወት በኑሮህ መካከል ብዙ ገጥሞህ ያውቃል። የማይመስል ነገር ሲያወሩ ሰምተሃል። የማይመስል ነገር ሲያደርጉም አይተሃል። የማያደርጉትን ለሰው ይመክሩታል። ያንተ ያልሆነን ነገር ያንተ ነው ይሉሃል። ያን ጊዜ ዝም አትበል። የማይመስል ቦታ የማይመስል ነገር ህይወት ላይ ቢገጥምም ግድ የለም ዝም አትበል ብለህ ንገራቸው። አልተዋጠልኝም፣ አልተዋጠልኝም፣ አልተዋጠልኝም። የሚረዳኝ የለም እንጂ አንድ ሀሳብ ነበር። ታውቃለህ? አዎ አውቃለሁ በደንብ። ምን ዋጋ አለው ግን የሚረዳኝ የለም እንዴ? ዋናው ነገር ምንድነው ታውቃለህ? መጀመሪያ አንተ ራሱ ሀሳቡን በደንብ ተረድተዋል ወይ ነው ዋናው ነገር። በቃ ይኸውልህ ይሄ ነው። ምን ማለት ነው? ከነገሩ እዚህ ሀገር ለሀሳብ ስማ፣ ምን ሆነ ነው? አሂ ነይ 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 ናረ እንደምን አለሽ አጣገቡ ነሽ ስትኝ ስለምለም አጣገቡ ነሽ ስትኝ ስለምለም አው ምን አለበት አንዴ ቢያረክሳም ታይደማም ናረ እንደምን አለሽ አጣገቡ ነሽ ስትይ ስለምለም ታዲያ ምን አለበት አንዴ አርጊሳምን አንዴ አርጊሳም ተይስጭው ስልክሽን ሮማን ሻሪፍ ነው ከነሻሩ ካክሽን በጣም ታምራለህ፣ በዛ ላይ ኮንፊደንስ አለህ። ዳሩ ምን ያደርጋን ገርፍሬንድ የለህ። ሁልጊዜ ብቻህን ስንት ቆንጆ ሞልቶ ዘገምተኛ እንዳትሆን ካናት ላይ እስኪ ዝም በል ዶ። በቃ እናንተ ሁልጊዜ ስለ ሴትና ወንድ ስለ ዳሌና ጭን ነው የምትዘፍኑት። ድሮ አዝማሪ ከንጉስ እስከ አሽከር ተቀባይ ነው። ያሁኖቹ ዘላችሁ ጭን ላይ እስኪ ተቀበል አንድ ግጥም፣ እስኪ ሐሳብ ተቀበል። አሂ ነይ 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 አንድ ሐሳብ ነበረኝ ያውም የገዘፈ አንድ ሐሳብ ነበረኝ ያውም የገዘፈ ድገም። አንድ ሐሳብ ነበረኝ ያውም የገዘፈ የሚረዳኝ አጣው ያው ተወዘፈ የሚረዳኝ አጣሁ ያውም ተወዘፈ ያውም ተወዘፈ። መቼም እኛ ሀገር ሐሳብ ቦታ የለው መቼም የኛ ሀገር
ሀሳብ ቦታ የለው ድገሙ። መቼም የኛ ሀገርን ሀሳብ ቦታ የለው ከሀሳባችን ጋር ተስፋ እንደቆረጥን ወደ መቃብር ነው። ከሀሳባችን ጋር ተስፋ እንደቆረጥን ወደ መቃብር ነው። ወደ መቃብር ነው። መቃብር መውረድ ነው። አንድ ሀሳብ ነበረኝ። እኔም ሀሳብ አለኝ። ሀሳብ ምን ያደርጋል ካልተተገበረ? አእምሮ ላይ በስሎ ልብ ላይ ካረረ። ሀሳብ አለኝ ብሎ እያወሩ መኖር ሳይንቀሳቀሱ አልተዋጠልኝም፣ አይዋጥልኝም። ሀሳብ ያለ ተግባር ምኑም አይጥም። ተቀበል አዝመሩ። ሀሳብ አለኝ ስትል ሁሉም ይሰማሃል። ሀሳብ አለኝ ስትል ሁሉም ይሰማሃል። ድገመው። ሀሳብ አለኝ ስትል ሁሉም ይሰማሃል። ሀሳቡ እንዲሰምር ምን ያህል ሰርተሃል በለው። ሀሳብ እንዲሰምር ምን ያህል ሰርተሃል? ምን ያህል ሰርተሃል? ይኸው ለዚህ ሀሳብ ስንት ዘመን ለፋው። ይኸው ለዚህ ሀሳብ ስንት ዘመን ለፋው። ድገሙ። ይኸው ለዚህ ሀሳብ ስንት ዘመን ለፋው። አይረዱም እንጂ ለሰው አወራለሁ። አይረዱም እንጂ ለሰው አወራለሁ። ለሰውን አወራለሁ። ዛር እንደምን አለሽ? ሀሳብ አለኝ ብሎ ለሰዎች ከማውራት ብድግ ማለት ነው በተግባር ለመስራት። አዎ ሀሳብ ትልቅ ነው። ይበልጥ የሚገዝፈው ተግባር ሲኖረው ነው። ይህንን ሳታደርግ ሀሳብ አለኝ ማለት እንደ ሰማይ ላም ወተት እንደማግኘት እልም ያለ ቅዠት። ሀሳብ ያለ ተግባር ልክ እንደ ወሬ ነው። ልክ እንዳሉ ባልታ እንደ ቡና ላይ ንጉሥ፣ ልክ እንደ ሐሜት ነው ሐሳቡ የሚረክስ። አልተዋጠልኝም። ተቀበል። ወሬውን ተውና አሳየን በስራ። ወሬውን ተውና አሳየን በስራ። ወሬውን ተውና አሳየን በስራ። ወሬውን ተውና አሳየን በስራ። ወንዝ ወርደህ ካልሞላ ውሃ አያፈልቅም፣ ባዶ ነው ስራ በለው። ልበለው? አይ አንብበው። ችን ግን በጽሁፍ ብታቀርባት። ተቀበል። ያሰብኩትን ሀሳብ በተግባር ለመስራት ዋናው ገንዘቡ ነው። ያሰብኩትን ሀሳብ በተግባር ለመስራት ዋናው ገንዘቡ ነው። ያሰብኩትን ሀሳብ በተግባር ለመስራት ዋናው ገንዘቡ ነው። ያለ በቂ ገንዘብ እንዴት አድርጌ ነው መሬት የማወርደው በልልኝ። ያለ በቂ ገንዘብ እንዴት አድርጌ ነው መሬት የማወርደው? መሬት የማወርደው። መሬት ማውረድማ በጣም ቀላል ነው። መሬት ማውረድማ ቀላል መፍትሄ አለው። በጣም ካስቸገረህ በወንጭፍ ሞክረው። በወንጭፍ ሞክረው። አልተዋጠልኝም። ልክ ነህ። ሐሳቡን ለመስራት ገንዘብ ጠቃሚ ነው። ገንዘብ ብሎ ነገር ከሰማይ ይዘንባል ወይስ እንደ ስኳር ቀበሌ ይታደላል? ሐሳቤ ትልቅ ነው ስትል አልነበረም? ትልቁ ሐሳብ ግን ካመንከው ተነሳ። ባለች ገንዘብ ላይ ሐሳብ ጨምርባት። ትንሽ ያልከው ገንዘብ ሐሳብ ሲገባባት ከቁጥር በላይ ነው እንጂማ ሐሳብ አለኝ እያልክ ስላመነዠከው ታምራት አይወርድም። ሐሳብ ያለ ተግባር አልተዋጠልኝም። አልተረዳችሁኝም። እኔ የምፈልገው ሐሳቤን የሚረዳኝ ሰው ነው። የሚወቅሰኝ አጣው ልበለው? አያሳትመው። አልተዋጠልኝም። እኔ የምፈልገው ብሎ ነገር የለም። መፈለጉንማ ሁሉም ይፈልጋል። ገንዘብ ይፈልጋል፣ ማዕረግ ይፈልጋል፣ ዝና ይፈልጋል። የተመኘው ሳይሆን የሰራ ያገኘዋል። አልተዋጠልኝም።
እኔ የምፈልገው ብሎ መመኘት ግን ለዚያውም ሳይሰሩ ምንም ሳይሞክሩ ከንቱ መቃዠት ነው። ሐሳቡም አይሞላ ምኞቱም ከንቱ አልተዋጠልኝም። አንድ ሐሳብ ነበረኝ፣ እኔም ሐሳብ አለኝ። አንድ ሐሳብ ነበረኝ፣ አልተዋጠልኝም። ኑሮውም የውሸት ሐሳቡም የውሸት አልተዋጠልኝም። ተቀበል። ድሮም አበሻ ችግሩ ይሄ ነው፣ ሞራል አይጠብቅም። ድሮም አበሻ ችግሩ ይሄ ነው፣ ሞራል አይጠብቅም። ድገመው። ድሮም አበሻ ይሄ ነው፣ ችግሩ ሞራል አይጠብቅም። ሀብታሞችን እንጂ ሐሳብ አያከብርም በልልኝ። ሀብታሞችን እንጂ ሐሳብ አያከብርም፣ ሐሳብ አያከብርም። ተቀበል። ይሄው ስንት ዘመን ሐሳብ አለኝ ቢልም ቁጭ ብሎ ነው እንጂ ሲሰራ አይታይም። ምን አይቶ ያክብርህ? ምን አይቶ ያድንቅህ? ሐሳቡን ሳትሰራው ወይ ሐሳብ ሳትቀይር ስንት ዘመን ሆነ። ችን እንኳ ግጥም በጃዝ ላይ አቅርባት። አልተዋጠልኝም። ሐሳብ የለሽ ተግባር፣ ተግባር የለሽ ሐሳብ፣ ሁለቱም ኪሳራ። ራሱን አያግዝ ወይ ገንዘብ አይሰራ። አንድ ሐሳብ ነበረኝ። ኧረ እባክህ ተወኝ። ሐሳብ ካለ ተነስ፣ ቁጭ ብለህ አታውራው። ስራው፣ ኑረው፣ ትጋው። ሐሳብ ትልቅ ነገር መሆኑ የሚገባው ተግባር ታክሎበት በአይን ስናየው ነው እንጂ ቁጭ ብለህ አንድ ሐሳብ ነበረኝ ለጆሮም ደበረኝ። ምኑም ነው የማይጥመኝ የማይዋጥም። ሰው አልተረዳኝም እንጂ አንድ ሐሳብ ነበረኝ። ተነስተህ ካልሰራህ አልተዋጥልም። ሐሳቡ ትልቅ ነው። ሐሳብ የሚገዝፈው ተሰርቶ ሲታይ ነው። ያለዚያ ቅዠት ነው። ለምን አትሰሙኝም? ሐሳብ አትንገረኝ፣ ስራውን ንገረኝ። እንዲህ ነው የሚሰራው ብለህ ከምትነግረኝ ስራና አሳየኝ። ሐሳብ እያሰቡ ሳይሰሩ ዓመት መልፋት አልተዋጥልም። ተግባር 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 ከሐሳብ ጋር። እንደው ባይከፋችሁ አንድ ሐሳብ ነበረኝ። አልተዋጥልኝም። በተግባር ሳይተጉ አንድ ሐሳብ ነበረኝ፣ ምኑም አይጥመኝም። አልተዋጥልኝም። እሺ ቢያንስ አንድ ሐሳቤን ስሙ። አንዴ አልተዋጥልኝም።